ሰላም ተማሪዎች እንዴት ናቸው? ይሄ 11ኛ ክፍል ባዮሎጂ ቻፕተር 3 ነው። ቻፕተር 3 ባዮሎጂ ስለ ኢንዛይሞች ዲል ያደርጋል። በዛሬ በፓርት 1 ቱቶሪያላችንም ስለ ኢንዛይሞች ምንነት ኦር ዋት ኢዝ ኢንዛይም የሚለውን እናያለን። ከዛ በፊት ግን ቻፕተር 3 ላይ ምን አይነት ኮንተንቶችን እናገኛለን የሚለውን ለማየት ያክል የመጀመሪያው ዋት አር ኢንዛይምስ ወይም ኢንዛይሞች ምንድናቸው፣ ፕሮፐርቲስ እንደ ፈንክሽን ኦፍ ኢንዛይምስ፣ ኢንዛይሞች ምን አይነት ባህሪያት ኦር ምን አይነት ተፈጥሮ አላቸው፣ በሰውነታችን ውስጥ ኦር በሂውማን ባዮሎጂ ውስጥ ምን አይነት ፈንክሽን ኦር ስራ አላቸው፣ ፕሮቲን ስትራክቸር ምንድነው፣ ፕሮቲንና ኢንዛይሞችን ምንድነው የሚያገናኛቸው፣ ኢንዛይም ሰብስትሬት ሞዴል የሚባለው ምንድነው፣ አጌን ኢንዛይም ሬጉሌሽን ወይም እንዴት ነው ኢንዛይም ሰውነታችን ውስጥ የሬጉሌሽን ስራ የሚሰራ የሚለውን፣ ታይፕስ ኦፍ ኢንዛይም ምን አይነት ታይፖች አሉት፣ ፋክተርስ አፌክቲንግ ኤንዛይም አክሽንስ፣ ኢንዛይም ካይኔቲክስ የሚለው ወይም የኢንዛይም እንቅስቃሴና ኤነርጂ ላይ ቤዝድ ያደረጉ ክሪቲካል ፖይንቶች አሉን። አብራችሁን ቆዩ። ሶ ጋይስ ሂር 3.1 ዋት አር ኢንዛይምስ፣ ኢንዛይሞች ምንድን ናቸው? አይ ቲንክ ለዚህ ኮንሰፕት አዲስ ናቸው። ኢንዛይሞችን በተለያዩ ኮንቴክስቶች ውስጥ ነው ያያችሁት እንጂ ለብቻ አውጥታችሁ ኢንዛይሞች ምንድን ነው የሚለውን ነገር አላያችሁም። ኢንዛይምስ አር ካታሊስት፣ ኢንዛይሞች ካታሊስቶች ናቸው። ነገር ግን እስኪ ስለ ኢንዛይም ኢን ዲቴል ከማውራታችን በፊት የኢንዛይም ወላጅና ጦር አባት የሆነውን ካታሊስት እኔ ኢንዛይሞች ከካታሊስቶች የመጡ ስለሆኑ ራሳቸው ካታሊስቶች ናቸው። ሶ ምንድን ነው ካታሊስት የሚለውን ለማየት ያስፈልጋል። ስለ ኢንዛይሞች ቱ ማች ዲቴል አንደርስታንድ ለማድረግና ኢንተርናላይዝ ለማድረግ ካታሊስቶችን መጀመሪያ ዲስከቨር ማድረግ ያስፈልጋል። ኢማጂን ዩ ሃቭ ኤ ቢግ ሂል ቢትዊን ዩ ኤንድ ዌር ዩ ዋና ጎ። በመንገድ ላይ የሄዳችሁ በፊት ለፊት የሆነ ትልቅ ጉብታ ገጠማችሁ ኦር ትልቅ መንገድ የሚዘጋባችሁ ተራራ በሉት ኦር የሆነ መተላለፊያ የሚዘጋባችሁ ነገር ተፈጠረ። እዛ ለማለፍ ኦር ከዛ ተራራ ለማለፍ በጣም ብዙ ጊዜ ይጠይቃል። አጌን ቶሎ አትሄዱም፣ አትራመዱ፣ ምክንያቱም ተራራማ ስለሆነ ያደክማል፣ ሃርድ ነው፣ ከባድ ነው በዛ ለማለፍ። ስለዚህ ምን ያስፈልጋል? የሆነ ዋሻ ያስፈልጋል። በዛ ተራራ መሃል የሆነ መተላለፊያ ያስፈልጋል። እዚህ ፒክ ላይ እንደምታዩት ማለት ነው። ይሄ ዋሻ እዚህ ተራራ ጋር ለማለፍ የሚያስፈልገውን ጊዜ ጉልበት ሁሉ የሚቀንስ ነው። ሶ ካታሊስት is like that digging tunnel through that hill. It creates a new easier path so you can get to the other side much faster with less effort. ካታሊስቶችም ልክ ይህንን ታናል በተራራው መሃል እንደመቆፈር ኬሚካል ሪአክሽኖች ማለፍ ያለባቸው አክቲቬሽን ኢነርጂ የሚባል ተራራ አለ። አንድ ፕሮዳክት ሃይድሮጂን እና ኦክሲጅን ሪአክት አድርጎ ውሃን ሲፈጥሩ ውሃን ከመፍጠራቸው በፊት ወደ ሌላ ሙቭ ከማድረጋቸው በፊት እናንተ አሁን ይህን ተራራ ከማለፋችሁ በፊት ይህን ታናል ታልፋላችሁ፣ ወይም ወደዛ ከመሻገራችሁ በፊት ይህን ተራራ ማለፍ አለባችሁ። እንደዛ ሁሉ ሁለት ሪአክታንቶችም ሪአክት አድርጎ ፕሮዳክት ከመስጠታቸው በፊት የሆነ ማለፍ ያለባቸው አክቲቬሽን ኢነርጂ የሚባል ሂል ወይም ተራራ ነገር አለ። ያን ተራራ ለማለፍ ብዙ ሃርድ የሆነ በጣም የሚያቆይ ስሎ የሆነ ፕሮሰስ ማለፍ አለባቸው። ያን ከማድረግ እዚህ ጋር እንዳለው ታናል እንደቆፈርነው ሁሉ በዛ አክቲቬሽን ኢነርጂ ማለፍ ፈጣን የሆነ መንገድ በቀላል ሊያደርሳቸው የሚችል ጊዜ የሚቆጥብ ብዙ ኢነርጂ የማይጠይቅ መንገድ መፈጠር አለበት። ያ መንገድ የሚፈጥረው ካታሊስት የሚባለው ይሄ ካታሊስት ልክ እዚህ ጋር እንዳየነው ታናል ወይም እንዳየነው ዋሻ ቀላል በሆነ መንገድ ብዙ ኢነርጂ ሳይጠይቅ ፈጣን በሆነ ጊዜ ውስጥ አስፈላጊውን ፕሮዳክት እንድናገኝ በኬሚካል ሪአክሽን ውስጥ የሚረዳ ነው። ፕሮሰሱን ምን ያደርጋል? ያፈጥነዋል ማለት ነው ካታሊስት። ሶ ኪ ኢሹስ አባውት ካታሊስት ስለ ካታሊስት የሆነ ያክል ለማለት ስፒድ አፕ ኬሚካል ሪአክሽን። ካታሊስቶች ኬሚካል ሪአክሽኖችን ያፈጥናሉ። እዚህ ጋር እንዳየነው እንዴት ነው የሚያፈጥኑት? በመሃላቸው ያለውን አክቲቬሽን ኢነርጂ በመተው በዛ አክቲቬሽን ኢነርጂ መሃል ላይ የሆነች መንገድ በመስራት የሆነ ዋሻ ፈጣን በሆነ መንገድ ለመጨረስ ማለት ነው። ሶ ስፒድ አፕ ያደርጋሉ። ኬሚካል ሪአክሽናችንን ስፒድ አፕ ያደርጋሉ። they do this by lowering the activation energy needed for the reaction to start። እንዳልኳቸው በሁለት ኬሚካል ሪአክታንቶች መሃል የሆነ አክቲቬሽን ኢነርጂ አለ። ኦክሲጅንና ሃይድሮጅን ሪአክት አድርጎ ውሃን ከመፍጠራቸው በፊት የሆነ አክቲቬሽን ኢነርጂ የሚባል የሚያስፈልግ ኢነርጂ አለ። ያ ኢነርጂ በጣም ብዙ ኢነርጂ ነው። ያን ኢነርጂ ነው የሚቀንስልን በአጭሩ ይሄ ካታሊስት ማለት ነው። ኬሚካል ሪአክሽን ቶሎ እንዲካሄድ ስፒድ አፕ ያደርጋል ወይም ያፈጥናል፣ ኢነርጂውን ይቀንሳል። ያ የሚጠይቀውን ኢነርጂ ማለት ኬሚካል ሪአክሽን ለመፈጠር የሚጠይቀውን ኢነርጂ ሎወር ያደርጋል። they are not consumed or used up in the reaction. The same catalyst can be used over and over again. ኬሚካል ሪአክሽን ውስጥ የምንጠቀማቸው ካታሊስቶች ኮንሱም አይሆኑም ወይም ደግሞ አንጠቀማቸውም። ሃይድሮጂን እና ኦክሲጅንን ሪአክት ሲያደርጉ ያፈጥናሉ፣ ኢነርጂን ይቀንሳሉ እንጂ እነሱ በኬሚካል ሪአክሽን ውስጥ አንጠቀምባቸውም። ወይም ሃይድሮጂን ላይ እና ኦክሲጅን ላይ ተጨምረው በውሃ ውስጥ አይገኙም። መንገዱን ያፈጥናሉ፣ ኢነርጂውን ይቀንሳሉ እንጂ ኮንሱምድ አይደረጉም ወይም አንጠቀማቸውም። ለምሳሌ ምግብ ስናበስል ሽንኩርት እንከትፋለን። በቢላ ሽንኩርት ስንከትፍ የሚያስፈልገውን ጊዜና ኢነርጂ እየቀነስ ነው ያለው በአንድ በኩል ቢላ ማለት ነው። ግን ቢላው ወጥ ውስጥ አይገባም። ልክ እንደዛ ሁሉ ኬሚካል
ሪአክሽን ውስጥ ካታሊስቶች ያፈጥናሉ፣ ኢነርጂን ይቀንሳሉ እንጂ ኮንሱምድ አይሆኑም፣ አንጠቀምባቸውም። they do not change the final result of the reaction። አሁን መጨረሻ ላይ የምናገኘውን ፕሮዳክት አይቀይሩም። ሃይድሮጅንና ኦክሲጅን ያለ ካታሊስትም ሪአክት ቢያደርጉ ውሃ መፍጠራቸው አይቀርም። በጣም ይቆያል፣ በጣም ኢነርጂ ይጠይቃል እንጂ ሃይድሮጅንና ኦክሲጅን ያለ ካታሊስት ሪአክት ቢያደርጉ ውሃ መፍጠራቸው አይቀርም። አገን በካታሊስትም ሪአክት ሲያደርጉ ውሃ ነው የሚፈጥሩት። ምንም የሚቀየር ነገር የለም። ካታሊስቶች መጨረሻ ላይ የምናገኘውን ፋይናል ሪዛልታችን ወይም ፕሮዳክቱን አይቀይሩትም። ጀስት ስፒድ አፕ ያደርጋሉ፣ ኢነርጂን ይቀንሳሉ። ሶ እዚህ ጋር አስያፍሲን ካታሊስቶች ማለት አንድን ኬሚካል ሪአክሽን ስፒድ አፕ ለማድረግ የሚውሉ ኬሚካሎች ናቸው ብለን መውሰድ እንችላለን። ሶ ዋት አር ባዮሎጂካል ካታሊስት? አሁን ደግሞ ከነኛ ካታሊስቶች ውስጥ ባዮ ካታሊስት የሚባሉ ወይም ባዮሎጂካል ካታሊስት የሚባሉ አሉ። ብዙ አይነት ካታሊስቶች አሉ። ባዮሎጂካል ካታሊስት የምንላቸው በሊቪንግ ሴል ውስጥ እንደ ፕላንት፣ እንደ አኒማል፣ እንደ ባክቴሪያ ያሉ ኦርጋኒዝሞች ውስጥ የሚደረጉ የተለያዩ ኬሚካል ሪአክሽኖች አሉ። እነዛ ኬሚካል ሪአክሽኖች ላይ ስራ ላይ የሚውሉ ባዮ ካታሊስት የሚባሉ ካታሊስቶች አሉ። ካታሊስት ብዙ አይነት አለ። ከነዛ ውስጥ ባዮ ካታሊስቶች አንደኞቹ ናቸው። ሶ ከነኛ ባዮ ካታሊስቶች ደግሞ በጣም ታዋቂ የሆነው እዚህ ቻፕተር ስር የምናየው ኢንዛይም የሚባል ካታሊስት ነው። ሶ ኢንዛይም ማለት ካታሊስት ሆኖ ከካታሊስቶች ምን አይነት ባዮ ካታሊስት ነው? የባዮ ካታሊስት አንዱ ኮመን የሆነው ታይፕ ነው። ኢንዛይምስ አር ሞስት ኮመን ታይፕስ ኦፍ ባዮ ካታሊስት። ብዙ አይነት ባዮ ካታሊስቶች አሉ በካታሊስት ስር ራሱ። ከነኛ ውስጥ ደግሞ በጣም ኮመን የሆነው ታዋቂ የሆነው ኢንዛይም የምንለው ባዮ ካታሊስት ነው። ኦል ኢንዛይምስ አር ባዮ ካታሊስት በት ኖት ኦል ባዮ ካታሊስት አር ኔሰሰርሊ ኢንዛይምስ። አሁን ሁሉም ኢንዛይሞች ባዮ ካታሊስት ናቸው። ነገር ግን ሁሉም ባዮ ካታሊስቶች ኢንዛይሞች አይደሉም። ምን እንደማለት ነው? ሁሉም ሴቶች ሰዎች ናቸው። ነገር ግን ሁሉም ሰዎች ሴቶች አይደሉም። ሰዎች ሆኖ ወንዶች ሆኖ አሉ። እነዛ ሁሉም ኢንዛይሞች ባዮ ካታሊስቶች ናቸው ኢን ኔቸር። ነገር ግን ሁሉም ባዮ ካታሊስቶች ኔሰሰርሊ ኢንዛይሞች ላይሆኑ ይችላሉ። ሌላ ከኢንዛይም ውጭ ያሉ ባዮ ካታሊስቶችም ስላሉ። ኢን ሾርት ባዮ ካታሊስት ስፒድ አፕ the thousand of life sustaining reaction in your body። በአጠቃላይ ግን ባዮ ካታሊስትን የምንለው ኢንዛይም ሊሆን ይችላል፣ ሌሎች ባዮ ካታሊስቶች በሰውነታችን ውስጥ በጣም በብዙ ሺህ የሚቆጠሩ ኬሚካል ሪአክሽኖች ይካሄዳሉ። እነዛን ኬሚካል ሪአክሽኖች የሚያፈጥኑ ናቸው። ስፒድ አፕ ያደርጋሉ። የሚያስፈልገውን አክቲቬሽን ኢነርጂ ይቀንሳሉ። ይሄ ነው መሰረታዊ የኢንዛይምም የካታሊስትም የባዮ ካታሊስትም ሊሆን ይችላል ኔቸራቸው፣ ስራቸው። ቤዚካሊ ማወቅ ያለባችሁ ነገር ይሄ ነው። ሶ ናው ዊ ካን ቶክ አባውት ኢንዛይም ቢካዝ ዊ ሃቭ ጎት ክሉ አባውት ካታሊዝም ኔቸር ኦፍ ኢንዛይም። አሁን ኢንዛይም ከየት እንደመጣና ምን ማለት እንደሆነ አውቀናል። ካታሊስት ምንድነው? ከካታሊስት ስር ባዮ ካታሊስት አለ። በባዮ ካታሊስት ስር ነው ኢንዛይም የምናገኘው። ኢንዛይም ማለት ምን ማለት እንደሆነ ካወቅን በዚህ ቻፕተር ስር ኢንዛይም ምንድነው፣ ምን አይነት ኔቸሮች አሉት፣ ከምንድነው የሚፈጠረው ኢንዛይም ወይም በምን አይነት ሞለኪውሎች ነው የሚፈጠረው፣ ምን አይነት ባህሪና ስራዎች አሉት የሚለው ስለ ኢንዛይም ኢን ዲቴል እናወራለን። እዚህ ቻፕተር ስር ስለ ካታሊስትም ወይም ስለ ሌሎች ባዮ ካታሊስቶች ለማውራት አይደለም። ኦንሊ የምናወራው ስለ ኢንዛይም ነው። ግን ኢንዛይም ከየት እንደመጣና ምን እንደሆነ ማወቅ ስላለብን ነው በመጀመሪያ ደረጃ ያንን ዲስከስ ያደረግነው። ሶ ዋት አር ኢንዛይምስ ኢን ዲቴል ምንድነው ኢንዛይም? ኢንዛይም አክቹሊ ምንድነው ብለና ካታሊስት ነው። ስፒድ አፕ ያደርጋል ኬሚካል ሪአክሽኖችን፣ በሰውነት ውስጥ የሚደረጉ ኬሚካል ሪአክሽኖችን ወይም በሊቪንግ ኦርጋኒዝሞች ውስጥ የሚደረጉ ኬሚካል ሪአክሽኖችን ስፒድ የሚያደርግ አክቲቬሽን ኢነርጂ ሎወር የሚያደርግ ነገር ነው ብለናል። ኢን ዲቴል ግን ምንድነው? ኢንዛይምስ አር ፕሮቲን ሞለኪውልስ ዳት አክት አስ ኤ ባዮሎጂካል ካታሊስት ኦር ባዮ ካታሊስት። ኢንዛይሞች ፕሮቲን ሞለኪውሎች ናቸው ወይም ከፕሮቲን ነው የተሰሩት። ስራቸውም እንዳልነው እንደ ካታሊስት ወይም ስፒድ አፕ ለማድረግ ነው የሚውሉት ሰውነታችን ውስጥ። their main function is to speed up chemical reaction by lowering activation energy። ስፒድ አፕ ያደርጋሉ ኬሚካል ሪአክሽኖችን። እንዴት? ሎወሪንግ አክቲቬሽን ኢነርጂ። ቅድም ያልኳቸው አክቲቬሽን ኢነርጂ ማለት በሪአክታንቶች እና በፕሮዳክት መሀል የቆመ ትልቅ ግድግዳን ብላችሁ ወሰድ ይችላለች፣ ወይም ትልቅ ተራራ ነው። ያን ተራራ አክቲቬት ያደርጋል። ለምሳሌ አክቲቬሽን ኢነርጂ is the minimum energy needed for reactants to convert into ፕሮዳክትስ። አክቲቬሽን ኢነርጂ ማለት ልክ እንደ ተራራ እንደ ግድግዳ ውሰዱት አልኳችሁ። ሶ ይህ አክቲቬሽን ኢነርጂ በጣም ትልቅ ኢነርጂ ነው። ሪአክታንቶች ሪአክት አድርጎ ፕሮዳክት ከመሆናቸው በፊት የሚያስፈልጋቸው ትልቅ ኢነርጂ ነው። ኢንዛይሞችም ይህን ኢነርጂ ይቀንሳሉ። እንዴት ነው የሚቀንሱት? ሌላ መንገድ በመፍጠር። ይህን ግራፍ ካያችሁ እዚህ ላይ ይሄ በዶት ዶት ዶት የምናየው የሚያስፈልገው አክቲቬሽን ኢነርጂ ነው። አንድ ኬሚካል ሪአክሽን ያለ ካታሊስት ቢከናወን በዚህ በጣም ትልቅ በሆነው ሂል በኩል አልፎ ነው ፕሮዳክት የሚፈጥረው፣ ወይም በጣም ብዙ ኢነርጂ ይጠይቃል። ቶሎ አይፈጠርም። በጣም ስሎ ዳውን የሆነ ማች ኢነርጂ የሚጠይቅ ነው የሚሆነው with no catalyst። በት ካታሊስቶች ካሉ ግን በዚህ መሃል መንገድ ይፈጥራሉ። በቀላሉ ያ ኬሚካል ሪአክሽን ኦር እነዛ ሪአክታንቶች ሪአክት አድርጎ የሚያስፈልገውን ፕሮዳክት እንዲፈጥሩ ይረዳሉ ማለት ነው። ሶ አክቲቬሽን ኢነርጂ ምንለው is the energy needed for the reactant to convert into products። ሪአክታንቶች ሪአክት አድርጎ ፕሮዳክት እንዲሰጡ የሚያስፈልገው
ሚኒመም ትንሹ ኤነርጂ ነው። they are made of chain of amino acid linked together by peptide bonds ምንድን ናቸው ብለናል? ኢንዛይሞች ከምንድን ነው የተፈጠሩት? ከፕሮቲኖች። ኢንዛይሞች ፕሮቲኖች ናቸው፣ ከፕሮቲን ነው የተፈጠሩት። ፕሮቲን ደግሞ እንደምናውቀው ከምንድን ነው የተፈጠሩ? ከአሚኖ አሲዶች ናቸው። ይሄ ማለት ኢንዛይሞች እንዴት ነው በፕሮቲን የሚፈጠሩት ካል ብዙ አሚኖ አሲዶች ወይም ቢልዲንግ ብሎክ ኦፍ ፕሮቲን የምንላቸው ኢንዛይም ፕሮቲን ብላችሁ ሰዱት። ኢንዛይም ምንድን ነው? ፕሮቲን ነው። ፕሮቲን ደግሞ ከምንድን ነው የተፈጠሩ? ከአሚኖ አሲዶች ነው። አሚኖ አሲዶች እንዴት ነው ሊንክ የሚያደርጉ ወይም ይገናኛሉ? በምንድን ነው? ፔፕታይድ ቦንድ በሚባል እዚህ ጋር ለምሳሌ 2 አሚኖ አሲዶች አሉ። እዚህ ጋር የከበብኩበት አንዱ አሚኖ አሲድ ነው። ይሄ ደግሞ ሌላኛው አሚኖ አሲድ ነው። በጣም ብዙ አሚኖ አሲዶች በዚህ መልኩ ቼን ይፈጥሩና ወይም ሊንክ ያደርጉና ይገናኙና ምን ይፈጥራሉናል? ኢንዛይም ይፈጥሩልናል። በመሃላቸው ያለው እዚህ ጋር የምታዩት ፔፕታይድ ቦንድ ይባላል። ቦንድ ማለት በሁለት አተሞች መሃል ድልድይ የሆነ ወይም የሚያሳስባቸው አንድ ላይ እንዲገናኙ የሚያደርጋቸው ነገር ነው። ምን አይነት ቦንድ ነው ታዲያ አሚኖ አሲዶችን ሊንክ የሚያደርገው? ፔፕታይድ የሚባለው ቦንድ ነው። ይሄ ፔፕታይድ ቦንድ በሁለት አሚኖ አሲዶች መሃል ብሪጅ ሆኖ ወይም እንደ ድልድይ ሆኖ ያገናኛቸዋል። ስቲል በጣም ብዙ የሆኑ አሚኖ አሲዶች ይገናኙና ኤንዛይም ይፈጥራሉ። እዚህ ጋር በፎርሙላ ምን እንደሚመስሉ ነው። እዚህ ጋር ደግሞ አስ ሞዴል ምን ሊመስሉ ይችላሉ የሚለው ነው። እነዚህ አሁን እዚህ ጋር የምናያቸው አሚኖ አሲዶች ናቸው። እዚህ ጋር የምናየው ይሄ ቦንድ ደግሞ ፔፕታይድ ቦንድ የሚለው ነው። በፔፕታይድ ቦንድ ይገናኙና ምን ይፈጥሩናል? ኤንዛይም ይፈጥሩልናል ማለት ነው። ኤንዛይሞች ፕሮቲኖች ናቸው። በምን መንገድ? በፔፕታይድ ቦንድ ሊንክድ የሆኑ አሚኖ አሲዶች አንድ ላይ መጡና ኤንዛይሞች ይፈጥሩናል። ኦል ሴልስ ኮንቴን enzyme but the specific enzyme differ depending on cell type ሁሉም ሴሎች በውስጣቸው ኢንዛይሞች አሏቸው። ነገር ግን እንደየስራቸው ወይም እንደየሴሎቹ ተግባር የተለያየ ታይፕ ያላቸው ኢንዛይሞች ነው የሚይዙት ሁሉም ሴሎች። ለምሳሌ የነርቭ ሴሎች አሉ፣ የመስል ሴሎች አሉ፣ የስኪን ወይም የቆዳ ሴሎች አሉ። በጣም ብዙ አይነት ሴል ታይፖች አሉ። እነዛ ሴል ታይፖች በውስጣቸው የራሳቸው ዩኒክ የሆነ ወይም ልዩ የሚያደርጋቸው ኢንዛይሞችን ነው በውስጡ የሚይዙት። ሁሉም ኢንዛይሞች ተመሳሳይ አይደሉም ለማለት ነው ኮንሰፕቱ። ሶ ኢንዛይም they drive metabolism which is the chemical work in the cell። አሁን በሰውነታችን ውስጥ ሜታቦሊዝም የሚባል ነገር አለ። ሜታቦሊዝም ማለት የተለያዩ ኬሚካል ሪአክሽኖች በሰውነታችን ውስጥ ይካሄዳሉ። እነዛ ኬሚካል ሪአክሽኖች በአጠቃላይ አንድ ላይ ሲጠቀለሉ ሜታቦሊዝም ይባላል። ሜታቦሊዝም በሁለት ይከፈላል። አንደኛው ካታቦሊዝም፣ ሁለተኛ አናቦሊዝም። ምግብ ስንበላ ወይም ምግብ ወደ ሰውነታችን ስናስገባ ሰውነታችን እንዳገኘው ወይም ምግቡ እንደመጣለት አይደለም የሚጠቀመው። ምግቡን ብሬክ ዳውን አድርጎ በሚያስፈልገው መንገድ አንድ ላይ አሴምብል በማድረግ ነው። ሰው ምግብ ወደ ሰውነታችን ሲገባ መጀመሪያ ምንድን ነው የሚደረገው? ሰውነታችን ካታቦሊዝም በሚባል ፕሮሰስ ከምግቡ የሚያስፈልጉ ኢንግሬዲየንቶችን ይወስዳል ወይም it takes ingredients by breaking down the food። ምግቡን ብሬክ ዳውን ያደርገውና የሰባብረውና እንዳስፈላጊነቱ ከምግቡ የሚያስፈልጉ ኢንግሬዲየንቶችን ግብአቶችን ይወስዳል። ለምሳሌ ኪችን ገብተን የሆነን ምግብ ለመስራት የምንወስዳቸው የተለያዩ ኢንግሬዲየንቶች ወይም ግብአቶች አሉ። ልክ እንደዛ ሁሉ የሆነ ምግብ ሊሰራ ነው እንግዲህ አሁን እኛ የምንበላው ምግብ it's not literally ሰውነታችን የሚጠቀመው ሌላ ምግብ ነው የሚሰራው ሰውነታችን። ይሄ እኛ የምንሰጠውን ምግብ ወስዶ ሜታቦሊዝምን ልክ እንደ ኩሽና ወሰዱት፣ እንደ ኪችን። እዚህ ኪችን ውስጥ የሆነ ጥሬ ዕቃ እንሰጠዋለን። እኛ የምንበላው ምግብ ልክ እንደ ጥሬ ዕቃ ነው። ያንን ይወስድና ካታቦሊዝም በሚባል ፕሮሰስ ምን ያደርጋል? ኢንግሪዲየንቶችን ይወስዳል። ልክ እኛ ወጥ ለመስራት ሽሮ፣ ሽንኩርት፣ በርበሬ እንደምንወስዱ ሁሉ ሰውነታችንም ካታቦሊዝም በሚባል ፕሮሰስ የሆኑ የሚያስፈልጉ ኢንግሪዲየንቶችን ወይም ግብአቶችን ከሰጠነው ምግብ ይወስዳል። በመውሰድ አናቦሊዝም በሚባል ፕሮሰስ ደግሞ እንደሚያስፈልጉት አንድ ላይ ቢውልድ ያደርጋቸዋል። አንዳንድ ሴሎች በጣም ብዙ ኢነርጂ ይፈልጋሉ እንደ መስል ሴሎች ስለሚንቀሳቀሱ፣ አንዳንድ ሴሎች ደግሞ ትንሽ ኢነርጂ ይፈልጋሉ። ሶ እንደየሰውነታችን ሴሎች የሚያስፈልጋቸውና በሚያስፈልጋቸው መንገድ የሰጠነውን ምግብ መልሶ አንድ ላይ ያገጣጥማል፣ ቢልድ ያደርጋል። ያ ደግሞ አናቦሊዝም ይባላል። እነኚህ ሁለቱ አንድ ላይ ሜታቦሊዝም ይባላል። እዚህ ሜታቦሊዝም ውስጥ እንግዲህ ያልኳቸው አይነት ሪአክሽኖች ይደረጋሉ። ምግቡን ብሬክ ዳውን ማድረግ፣ አንድ ላይ መልሶ ቢልድ ማድረግ ኬሚካል ሪአክሽን ነው። ይሄን ኬሚካል ሪአክሽን ነው እንግዲህ የሚያፈጥንልን ኢንዛይም የምንለው። ሶ ኢንዛይምስ አር ሪኳየርድ ቱ ሜክ ዲስ ሜታቦሊክ ሪአክሽን ሃፕን ፋስት ኢነፍ ቱ ሰስቴን ላይፍ። ህይወት እንዲቀጥል እነዛን ኬሚካል ሪአክሽኖች ወይም ሜታቦሊክ ሪአክሽኖች እንዲፈጥኑ ያደርጉልናል። ቅድም እንዳወራዋችሁ ሶ ኢንዛይምስ አክት አፖን ሞለኪውል ሰብስትሬት ኤንድ ኮንቨርት ዘም ኢንቱ ፕሮዳክትስ ኦፍ ዲፍረንት ሞለኪውልስ። ኢንዛይሞች ምን ላይ ነው ሪአክት የሚያደርጉት ወይም ስራቸውን የሚሰሩት? ሰብስትሬት ወይም ሞለኪውል ላይ ነው። ሰብስትሬት ማለት እኛ ብሬክ ዳውን የሚሆነው ምግብ ሰብስትሬት ኢዝ ኤ ሞለኪውል ዳት አን ኢንዛይም ወርክስ ኦን። ኢንዛይሙ የሚሰራበት ሞለኪውል ማለት ነው። ላይክ ሮ ማቴሪያል ኢን ፋክተሪ ማሽን። ለምሳሌ ፋብሪካ ውስጥ የሆነ ሮ ማቴሪያል አለ ወይም ጥሬ ዕቃ አለ። ያ ጥሬ ዕቃ ወደ ፕሮዳክት ከመቀየሩ በፊት ሰብስትሬት ይባላል በሰውነታችን ውስጥ ወይም ሰብስትሬት የምንለው ነው። ለምሳሌ ስታርችን ብሬክ ዳውን ስናደርገው ወደ ሱገር ነው አይደለ? ስታርችን ብሬክ ዳውን የምናደርገው ስታርች ማለት የመጀመሪያው ጥሬ ዕቃ ስለሆነ ምን ይባላል? ሰብስትሬት ይባላል። ወይም ሚልክ ሱገር ኦር ላክቶስ የሚባለው ሚልክ ሱገር ብሬክ ዳውን ስናደርግ
ወይም ሲሰበር እኛ ግሉኮስ እና ገላክቶስ እናገኛለን። ሉክ እዚህ ጋር አሁን እኛ ወተት ስንጠጣ ወተት ዝም ብሎ ሰውነታችን ውስጥ እንደገባ ስራውን አይሰራም። መጀመሪያ እንደሚያስፈልገው ብሬክዳውን መሆን አለበት። እዚህ ጋር ይወስድና ካታቦሊዝም በሚባል ነው ፕሮሰስ ግሉኮስ እና ገላክቶስ አድርጎ ይከፍለዋል ወይም ብሬክዳውን ያደርገዋል። ብሬክዳውን ካደረገው በኋላ ነው እንደሚያስፈልገው መልሶ አንድ ላይ የሚገጥማቸው። እዚህ ጋር የሰጠነው ሚልክ ሱገር ወይም ላክቶስ የምንለው ይሄ ሰብስትሬት የምንለው ነው። እኛ የሆነ ምግብ ስንበላ ወደ ውስጣችን እንደሚያስፈልገው ያ ላክቶስ ጥሬ ዕቃ ወይም ሰብስትሬት የምንለው ነው። እዚህ ጋር ደግሞ ሃይድሮጂን ፔሮክሳይድ አለ። ሃይድሮጂን ፔሮክሳይድን ሰውነታችን ብሬክ ዳውን ያደርጋል ወደ ዋተር እና ወደ ኦክሲጅን ወይም ወደ ውሃና ኦክሲጅን ይከፍለዋል። ይሄ ሃይድሮጂን ፔሮክሳይድ መጀመሪያ ላይ የነበረው ሰብስትሬት ይባላል። ሰብስትሬት ወይም ስታርቲንግ ሞለኪል ይባላል። በአጭሩ እዚህ ላይ ነው ስራውን የሚሰራው ኢንዛይም። እንዴት ነው ስራውን የሚሰራው? ኢንዛይም ሃዝ ስፔሻል ሼፕ። አሁን ኢንዛይሞችን እዚህ ጋር ስራቸውን እንዴት እንደሚሰሩ ቀላል በሆነ መንገድ ላሳያችሁ። እዚህ ጋር የምታዩት ፊገር አለ አይደለ? ይሄ ፊገር ከስር ያለው ይሄ ኢንዛይም ብላችሁ ሰዱት። ይሄ ፊገር ምንድነው? ይሄ ኢንዛይም ነው። ከላይ ያለው ደግሞ ሰብስትሬት ያለው ነው። ለምሳሌ ምን ሊሆን ይችላል? ያ ሰብስትሬት ሃይድሮጂን ፔሮክሳይድ ሊሆን ይችላል፣ ወር ሊከፈል የተዘጋጀው ሚልክ ሱገር ወይም ላክቶስ ሱገር ያልነው ሊሆን ይችላል፣ ወይም ስታርች ወይም ሌላ ሊሆን ይችላል። እዚህ ጋር ለምሳሌ ሃይድሮጂን ፔሮክሳይድ ነው ብለን እንውሰደው። እዚህ ጋር ያለውን ኢንዛይም ይሄ ኢንዛይም ነው ከስር ያለው። ይሄ ኢንዛይም ስፔሻል ሼፕ አለው ወይም አክቲቭ ሳይት የሚባል አለ። አክቲቭ ሳይት ማለት እዚች ትሪያንግል ቅርጽ ያለች ወይም ገባ ያለችው ፓርት አክቲቭ ሳይት የምትባለው ናት። እዚች አክቲቭ ሳይት ላይ ፊት ያደርጋል ወይም ያ ብሬክዳውን የሚሆነው ሞለኪውል ወይም ሰብስትሬት ያልነው እዚህ ጋር ለመሰበር የተዘጋጀው ሰብስትሬት እዚች ቦታ ላይ ሄዶ ግብት ይላል። እንዴት? ቁልፍ በቁልፍ ጋን ውስጥ ፊት እንደሚያደርገው ይህም ሰብስትሬት ሄዶ ፊት ያደርጋል፣ ሄዶ ይገባል። ሲገባ ኢንዛይም ፕላስ ሰብስትሬት ይፈጥራል። ሰብስትሬት ማለት ሞለኪውሉ ነው ብያቸዋለሁ። ለምሳሌ ያክል እዚህ ጋር እንደምታዩት ሃይድሮጂን ፔሮክሳይድ የምንለው ብንወስደው ያ ሰብስትሬት ሄዶ የኢንዛይሙ የሚያስፈልገው ቦታ ላይ ሄዶ ግብት ይላል። ሲገባ ምን ይፈጠራል? ኢንዛይም ሰብስትሬት ኮምፕሌክስ የሚባል ነገር ይፈጠራል። ኢንዛይም ሰብስትሬት ኮምፕሌክስ ማለት ኢንዛይማችንና ብሬክዳውን ለመሆን የተዘጋጀው ሰብስትሬት ወይም ሞለኪውል አንድ ላይ ተገናኝቶ ስናገኘው ኢንዛይም ሰብስትሬት ኮምፕሌክስ እንለዋለን። ስቲል አልተፈጠረም፣ ፕሮዳክታችን አልተፈጠረም ወይም ብሬክዳውን አልሆነም። ይህንን ልንከፍለው ነው። ይሄ አሁን በሁለት ነው የምንከፍለው። እዚህ ጋር ይህን ለመክፈል ሄዶ ኢንዛይሙ ላይ ይገባል። by holding the substrate in the right position the enzyme weakens the bond between the molecules። አሁን ኢንዛይሙ ስራውን እንዴት እንደሚሰራ እዚህ ጋር ላሳያችሁ። ኢንዛይሙና ሰብስትሬታችን ከተገናኙ በኋላ በሰብስትሬታችን ወይም በሁለት ሞለኪውሎች መሃል ቦንድ አለ ብያቸዋለሁ። ለምሳሌ ውሃና ኦክሲጅን አንድ ላይ መጥቶ ነው ፔሮክሳይድ የፈጠሩልን፣ ሃይድሮጂን ፔሮክሳይድ የፈጠሩልን። መጀመሪያ በነዛ መሃል ቦንድ አለ። ቦንድ ማለት አንድ ላይ የሚይዛቸው በጣም ኃይል ያለው ድልድይ የሚያያይዛቸው ግሉ ብላችሁ ሰዱት። ይሄ የሚያገናኛቸው ድልድይ በጣም ጠንካራ ነው። ይሄን ለመስበር ምን ያስፈልጋል? አክቲቬሽን ኢነርጂው መቀነስ አለበት፣ ወይም ይሄ ቦንድ ዊክን መሆን አለበት ወይም ማላላት አለበት። ይሄን ቦንድ ማላላት ነው ወይም ይሄን አንድ ላይ የያዛቸውን ቦንድ ማላላት ነው። በቃ የኢንዛይም አጠቃላይ ስራው ወይም ሎወሪንግ አክቲቬሽን ኢነርጂ የሚባለው ይሄ ነው። ይሄ በሁለቱን አንድ ላይ የያዛቸው ቦንድ ከላላ በቀላሉ ካታሊዝም ፕሮሰሱ ያልቅና ኢንዛይም ፕሮዳክት ኮምፕሌክስ ይፈጠራል። እዚህ ጋር ኢንዛይም ሰብስትሬት ኮምፕሌክስ ነው። ኢንዛይም እና ሰብስትሬታቸው ወይም ሞለኪውላችን የተገናኙበት ነው። ካታላይዝ ከተደረገ በኋላ ደግሞ ከፍሎታል። በቃ በሁለት ከፍሎታል። እዚህ ጋር ከፍሎታል። አንዱ ኦክሲጅን ነው፣ አንዱ ደግሞ ውሃ ነው። እዚህ ጋር እንደምናየው ከከፈለ በኋላ ከመልቀቁ በፊት ኢንዛይም ፕሮዳክት ኮምፕሌክስ የሚባል ስቴት ላይ ይሆናል። ከዛን ይለቀዋል ሄዶ። ኢንዛይም እና ፕሮዳክታችን ይለያያሉ። ፕሮዳክቱ ይሄው እዚህ ጋር ሁለቱ ውሃና ኦክሲጅን ተፈጠሩ። ዘን ስቲል መጀመሪያ እንዳለው ነው ኢንዛይማችን። ቅድም እንዳለው ምንድነው ኢንዛይም ፕሮሰስ ውስጥ አይገባም፣ ኢነርጂውን ይቀንሳል እንጂ አንጠቀምበትም፣ አንገለገልበትም። ፕሮዳክቱ ራሳቸውን ችለው ይፈጠራሉ። ኦክሲጅን እና ወተር እዚህ ጋር ተገኙ ማለት ነው። ሶ ሌስ ኢነርጂ ኒድድ ቱ ተርን ዘ ሰብስትሬት ኢንቱ ፕሮዳክትስ። በአጭሩ እዚህ ጋር ኢንዛይማችን ቦንዱን ብሬክ ካደረገልን በኋላ ወር ቦንዱን ዊክን ካደከመልን በኋላ በቀላሉ ውሃና ኦክሲጅንን መለያየት ተችሏል። ይሄ ሁሉ የተፈጠረው ፕሮሰስ እዚች በምናያት ቦታ ላይ ነው። እዚች መሀል ላይ ካታሊዝም ፕሮሰስ ይፈጠራል። አይ ቲንክ ግልጽና ቀላል ይመስለኛል። አሁን በአጠቃላይ ጀነራሊ ስለ ኤንዛይሞች ስናጠቃልል 5 ማወቅ ያለባችሁ ክሪቲካል ነጥቦች አሉ። ኤንዛይምስ አር ፕሮቲን። ኤንዛይሞች ፕሮቲን ናቸው። ዳት ስፒድ አፕ ኬሚካል ሪአክሽን ኢን ቦዲ። በሰውነት ውስጥ በሊቪንግ ኦርጋኒዝሞች ውስጥ የሚካሄዱ ኬሚካል ሪአክሽኖችን ስፒድ አፕ የሚያደርጉ ፕሮቲኖች ናቸው። the second one they are not used up. each enzyme molecule works over and over again. እያንዳንዱ የኢንዛይም ሞለኪውሎች ደግመን ነው የምንጠቀምባቸው፣ ደጋግመን ነው የምንጠቀምባቸው። used up አይሆኑም፣ ስራ ላይ አይውሉም። ስራቸውን ከሰሩ በኋላ ወደ ሌላ ይሄዳሉ። ልክ እንደ መቆፈር ያውሰዱት። አንድ ቦታ ከቆፈርን በኋላ ዘር አንተውም፣ ሌላ ነገር ሄደን እንቆፍርበታለን፣ ሌላ ነገር ሄደን እንቆፍርበታለን። the third one they are specific. each enzyme usually works on only one type of substrate like
ሎክ ኤንድ ኪ። ለአንድ ቤት አንድ ቁልፍ ኦር አንድ ዩኒክ የሆነ ቁልፍ እንዳለ ሁሉ ኢንዛይሞችም ለእያንዳንዱ የተለያዩ ዩኒክ የሆነ ስፔሲፊክ የሆኑ ኢንዛይሞች ናቸው ያሉት። ለምሳሌ እዚህ ጋር ሃይድሮጂን ፔሮክሳይድን ብሬክ ለማድረግ የተጠቀምነውን ኢንዛይም ስታርችን ብሬክ ዳውን ለማድረግ አንጠቀመውም። ስታርችን ብሬክ ዳውን ለማድረግ ሌላ ኢንዛይም ነው የምንጠቀመው፣ የራሱ ኢንዛይም ማለት ነው። ሚልክ ሱገር ወይም ላክቶስንም ብሬክ ለማድረግ የምንጠቀመው ሌላ ኢንዛይም ነው። እያንዳንዱ ኬሚካል ሪአክሽን፣ እያንዳንዱ ኬሚካል ሰብስትሬት የራሱ የሆነ ኢንዛይም ነው ያለው። ሶ ኢንዛይሞች ምንድን ናቸው? ስፔሲፊክ ወይም ዩኒክ ናቸው። and the fourth one is they lower activation energy, they make reaction and faster without being changed themselves. ራሳቸውም ሳይቀየሩ አፌክትድ ሳይሆኑ አክቲቬሽን ኢነርጂያችንን ሎወር ያደርጋሉ። and the last one is they work based at certain condition which is temperature and pH. temperature and pH affect how well they work. አሁን ኢንዛይሞች ስራቸውን ሲሰሩ እንደ ቴምፕሬቸር እና pH ወይም አሲዲቲ ያሉ ፋክተሮች አሉ ኢንዛይማችን ጥሩ እንዲሰራ ወይም ጥሩ እንዳይሰራ የሚያደርገው። ኢንዛይማችን የሚፈልገው የቴምፕሬቸር መጠንና pH መጠን አለ። ያ ሲበዛ ወይም ሲያንስ ኢንዛይማችን ስራውን እንዳይሰራ አፌክት ያደርገዋል። ኢንዛይሙ ወይ በፍጥነት እንዳይሄድ ያደርገዋል ወይ በጣም በፍጥነት ሄዶ ሪአክሽናችንን እንዲረብሸው ያደርገዋል። ቴምፕሬቸራችን ሲቀያየር ወይም ቴምፕሬቸራችን ሲጨምር ወይም ሲቀንስ፣ አገን ፒኤቻችን ሲቀንስ ወይም ሲጨምር። ሶ ለእያንዳንዱ ኢንዛይም የሚሰሩበት የራሳቸው የሆነ ቋሚ የሆነ ቴምፕሬቸር እና ፒኤች አላቸው። ያ ከዛ ቴምፕሬቸር ካለፈ ወይም ካነሰ፣ አገን ከዛ ፒኤች ወይም አሲዲቲ የአሲድ መጠን ካነሰ ወይም ካለፈ ኢንዛይማችን በትክክል አይሰራም ማለት ነው። ሶ እነዚህ 5 ፖይንቶች ክሪቲካሊ ስለ ኢንዛይሞች ማወቅ ያለባቸው ናቸው። በአጠቃላይ ፓርት 1 ቱቶሪያላችን ይህንን ይመስላል። የተለየ ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። ይህ ቻናል የተለያዩ ቱቶሪያሎችን ዴሊቨሪ የምናደርግበት፣ ጥያቄዎችን የምንሰራበት፣ ከናሽናል ኤግዛም ጋር የተገናኙ ብዙ ኮንተንቶችን ሪቪው የምናደርግበት አካዳሚካል ቻናላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። ይህ ቻናል ወደፊት በጣም ብዙ ነገሮችን የምታገኙበት፣ ብዙ ነገሮችን ኮንሱም የምታደርጉበት ኤዱኬሽናል ፕላትፎርም ነው። መልካም ጊዜ።